ኑርን እያለ አንደኛው አጎቴ የአባቴ ወንድም ይነሳና ትንሽ ጭንቀት ነገር ነበረባት እና ሚቃና ባልስ ይገላታል ማለት ነው። ማን? አጎትሽ። ኦኬ እሺ። እሱ ሚስቱን ሲገለው በቃ ከዛ ጊዜ ጀምሮ የኛ ህይወት ወደ ሌላ ምዕራፍ ተቀየረ። በጣም ትልቅ ውዝግብ፣ ጭንቀት፣ ብዙ ነገር ተፈጠረ። ያው ሰውም ስለገደለ የሞተችዋ ሴት ቤተሰብም በጣም ኃይለኛ ናቸው። አባቷ ደግሞ የአካባቢው ሊቀመንበር ነው የሚባለው ነው እና በጣም ረብሻ ተነሳ። እኛ በጣም ልጆች ነን፣ ብዙ ነን፣ በዛ ላይ ልጆችም ነን። እሷ በሞተች ጊዜ ቀን ጠዋት እንደተለመደው አልሰሙም ነበር። ጎረቤት ነን ግን ቤተሰቦቼ አልሰሙም። ተነሱ። እናቴ ወደ ቁርስ መስራት፣ እኛ ደግሞ ቁርአን ቤት ይባላልና እኔ ትንሽ ነኝ ከእህቶቼ ጋር ሄድን። እሷ ደግሞ ልክ ቁርሷን ልትሰራ ኩሽና ገብታ ምጣዷን እንደጀመረች የሞተችው እናት ልጇ የመጀመሪያ ልጇ የኔ እኩያ ናትና እየሮጠች ትመጣና ህፃን ደግሞ አራስ ናት። የሞተችው ሴት አራስ ናት። ህፃን ልጅ እኮ እያለቀሰ ነው እያለቀሰች ወደ እናቴ እየሮጠች መጣ ስትነግራት፣ እናቴ ደግሞ አየችው እጇ ላይ ደም ምናምን። ምንድነው ከየት ነው ነካካሽ ስትለው፣ እናቴ መነሳት አልቻለችም፣ ህፃን በጣም እያለቀሰ ነው ነይ ብላ እናቴን ስትጠራት፣ እናቴም እየጮኸች እነሱ ጋር ስትሄድ አጋጣሚ ሆኖ እሷ ሞታ ህፃኗ ራሱ ልጅ ደግሞ በጣም እያለቀሰ ነው እና እናቴም ጮኸች። ያው በጩኸት አይደለ ሰው የሚሰማ ሰው በጣም ተሰበሰበ። በጣም አለ የተባለ ሁሉም እዛ ነውና እኛም ተለቀቅንና ምንድነው ከየት ነው ብለን እየሮጥን ስንመጣ ያው የኛው ግቢ ነው። በጣም ሰው ሞልቷል። በጣም ሰው ያለቅሳል። ምን ይላል? እኔ ምንም አልገባኝም። ምንድነው ይሄ ሁሉ? በሰላም ወጥተን ነበር ጠዋት፣ አሁን ምንድነው በምንድነው የተመለስነው ብለን ሁሉም በቃ ብትንትን አለ። እኔ በጣም ልጅ ነኝ፣ በጣም ፈሪ፣ በጣም ዝምተኛ ነኝ። እየሆነ ያለው ነገር ምንም እየገባኝ አይደለም። ሰው በጣም ለየት የሆነ ነገር ስለሆነ በሰው መገደሏ በቃ በጣም ገረመኝ። እኔ አያቴም የሞተች ጊዜ ትንሽ አስታውሳለሁ፣ ግን ይሄን ያህል የተካበደ ነገር አይደለምና ራሴን የምጠይቀው ምንድነው በእነዚህ ሁለቱ ሞት መሀል ልዩነቱ ምንድነው? የናታን እናት መተሻል እንዴ? ቋንዴ እሺ ቆይ የሷ ኦሬዲ የተጀመረ ስለሆነ መጀመሪያ እሷ የተጀመረውን ተጨረሰልን። ሚልዬ ይቅርታ የሚመችኝ ሰዓት ይሄ ብቻ ሆኖ ተገኘ። ትንሽ ሰዓት ችግር የለም በቃ እሺ። እና የኔ ጥያቄ በዛ በህፃንነቴ በአያቴ የሞትና የዚህች ሞት ልዩነቱ ምንድነው የሚል ነበረ ጥያቄ። እና ለካ እቺ ሰው ናት የገደላት አይደለም። አያቴ ደግሞ በራሳቸው ነው ያለፉት። በቃ ይሄን ያህል እንትን አይደለም። ይሄኛው ደግሞ በጣም ተጋነነ። የሞተችው ሴት ባለቤት ቤተሰቦቹ በቃ ከኛ ቤተሰብ አንድ ሰው ለመጉዳት ያዙን ልቀቁን እያሉ ነው። ያ ሰዎች ይዟቸው ነው እንጂ ማለት ነው። እና በጣም በጭንቀት መሀል ለካ አጎትየውም ደግሞ ቀጥ ብሎ ሄዶ ራሱ ነው እጁ የሰጠ ፖሊስ ጣቢያ ሄዶ እንደዚህ ሚስቴን ገድዬ ነው መጣሁት ብሎ ፖሊስ ጣቢያ ሄዶ እጁን ሲሰጥ፣ ከዛ ደግሞ ፖሊሶቹ ተሰብስቦልሽ መጡ። ስልክም አልነበረም እንዳሁኑ አይደለም። ቢኖርም ግን ማንም አልደወለም። ራሱ ሄዶ እጅ ስለሰጠ ራሳቸው ቦታውን ጠየቁትና መጡ። ሲመጡ መጀመሪያ ያደረጉት ግማሹ ያው የተጎዳውን ሰው ለምርመራ ይዞ መሄድ፣ ሌሎቹ ፖሊሶች ደግሞ ቤተሰቦችን እንዳለ ሰብስቦ ያው ቃላቸውን ለመቀበል ይዞት ሊሄዱ ነው። እና እየገባሽ ነው አይደለ? ንገሪኝ በእናትሽ ካልገባሽ። አው ገብቶኛል። ግን አንዱ ነገር ላይ አንዱ ፓርት ላይ በጣም ቆየሽበት ላይ አጎትሽ ሚስቱን ገደለ አይደል? አዎ አጎትሽ ሚስቱን ገደለና ማንኛውም ሰው ሲገል ያው ፖሊስ አምቡላንስ ይመጣል፣ ፖሊስ ይጠራል፣ ፖሊስ ገዳይን ይዞ እስር ቤት ይሄዳል።
አንዱ ፓርት ላይ ረጅም ሰዓት የምትቆይበት ከሆነ የመጀመሪያው ይጠፋብናል። ይቅር ግን ይሄን ማለት ግልጽ ለማድረግ ብቻ ነው እንጂ እየገባችሁ ከሆነ እሺ እያለፍኩ ማወራለሁ። ገብቶናል። እና እሱ ራሱ ሂዶ እጅ ስለሰጣ ፖሊሶቹ መጡ። የሞተቿን ይዘው ሄዱ። እናቴና ሁሉም ቤተሰቦችንም እንዳለ ይዘው ለመሄድ ሞከሩ። እናቴ ደግሞ እሷም ታናሽ ወንድሜ ገና 1 አመት ስለነበረ ይዤው ልሄድ ስትላቸው አይሆንም፣ መቼ እንደምትመለሽ አታውቂም፣ ልታሰሪም ትችያለሽ ሲሏት ሰማሁኝና አንደኛው ፖሊስ ደግሞ እሺ ችግር የለም ይዘሽው ሂዲ፣ ይዘሽው መሄድ ትችያለሽ፣ ጡት ብቻ የሚጠባ ከሆነ አሉና ፈቀዱላት። እኔን ይሄን ሲሰማ እስካሁን ያላለቀስኩት ልጅ ገና ሰው ሁሉ እያለቀሰ ያላለቀስኩት ልጅ ልክ እናቴ መች እንደምትመለሽ አታውቂም ሲሉት ሲሰማ ማልቀሴን ጀመርኩኝ ማለት ነው። ልክ እናቱ የሞተችና ገበያ የሄደች እኩል ያለቅሳል አይደለም የሚባለው፣ እኔ ማልቀሴን ጀመርኩኝ። በጣም ከፋኝ። እንዴ ምንድነው ብዬ ፈሪም ስለነበርኩኝ ትንሽም ስለነበርኩኝ በጣም አለቀስኩኝ። እሷም ሄደች። በቃ ምንድነው የወረደው እኛ ላይ በአንድ ቀን ይሄ ሁሉ ነገር ሲፈጠር አባቴ እህት አለች ጠንካራ፣ እኛም ሰስባ ትንሽ የሷ ከሰፈሩ ወጣ ይላልና ትንሽ ይርቃል። እኛን ይዛ እዛ ሄደች። ደግሞ ከነዛ ቤተሰቡን እየተጠበቅን ስለሆነ ከኛ መሀል ሰው እንዳይጎዱ እየተጠበቀ ስለሆነ ይዛን እዛ ሄደች። ምን ያህል እንደቆዩ አላውቅም። ቤተሰቦችም ትንሽ እስር ቤት ቆዩና ተመለሱ። እዛው ስትመለስ የሟቹ ቤተሰብ በጣም ተናደው ስለነበረ ቤታችን ያለን ንብረት እንዳለ ያቃጠሉት፣ ምንም ከቤቱ ምንም ሳናወጣ ማለት ነው። እነሱም በዛ በቃ በጣም ረብሻ ላይ ስለነበሩ እናቴ ከዛ እኛን ሁላችንም ይዛ የሷ ሀገር ወሰደችን ማለት ነው። ከነአባቴ ሁላችንም እዛ ስንገባ ገባን። ቤት ነበረ ያጎቴ እዛ ለቆ ከተማ ገብቶ ነው ሰጣት እና እዛ ልክ ኑሮ ስንጀምር አጎቴ እኔን መውሰድ ፈለገ። እኔ ላሳድጋት ብሎ እናቴን ጠየቃትና እናቴም ደግሞ ልጆቹም እንዳልኩሽ 9 ነን ብዙ ነንና ምንም ከቤት ሳናወጣ ያ ሁሉ ነገር ሲደራረብ ማጣትም አለ፣ ምግብ በቃ ብዙ ጭንቀት ማጣት ብዙ አለና እሺ አለችው። እንደውም ሴት ለቅዳለች። እሷም ለነሱም ጥሩ ነው በቃ እኔ ማጣትም ስለነበረ ፈቀደችና እኔን ላጎቴ ሰጠችኝ። ገና ላጎትሽ ማለት ሚስቱን ለገደለው አጎትሽ? አይ የሷ ወንድም ነው ይሄኛው። ያኛው ጎቴ የአባቴ ወንድም ነው። ግን ያኛው እስር ቤት ገባ አይደል? እሱ ሌላ ነው፣ ወደ አባቴ ዘመን ነው። ይሄኛው የእናቴ ወንድም ነው። እሺ አባትሽ አልነበረም? እናትሽ ላጎትሽ ስትሰጥሽ ነበር? አንድ ላይ ናቸው። ወደሷ የትውልድ ሀገር ስንመጣ አሁን የአባቴ ትውልድ ሀገር ለቀን ወጣ። የአባቴ እሺ አሁን አጎትሽ ጋር ሄደሽ ነው ያቆምነው። እናትሽ ላጎትሽ ሰጣሽ፣ እሱ ጋር ጀምሪ። እናቴ የአባቴ ሰጠችኝ። ባልቀበለውም እሺ መሄድም ባልፈልግም እንደምንም ማለት እኔም ራሴን መከላከል አልችልም። እዚሁ አንቺ ጋር ጣተንም ቢሆን ቢኖር ይሻለኛል ብዬም ራሴን መከላከል ስለማልችል ባልፈልግም ፈቀድኩኝ። ኑሮዬ እዛ ተጀመረ። አሁን ትምህርትም ጀመርኩ። እንደምንም ከባድ ነበር እዛም ሄዶ መልመድና እዛ ህይወት ጀመርኩኝ። አጋጣሚ ሆኖ እኔ አካባቢ ማለት ጓደኞች የሚላቸው ልጆቹ አንደኛዋ እህቷ ጋር፣ አንደኛው ደግሞ አክስቷ ጋር፣ አንዷ ብቻ እናቷ ጋር ትኖራለች። 4 ነንና ስንከፋም አንድ ላይ እያወራን በቃ ሼር ስሜታችንን ከነሱ ጋር እያጓራው እየቀጠልኩኝ ከረጅም ጊዜ በኋላ ያው ይሁን በቃ ማለት ይሁን ብዬ ብቻ ተቀበልኩኝ። ቤተሰቦቼም እየናፈቁኝ ምናምን እናቴ በጣም እንደምናፍቃት ታውቃለች እና በየወሩ መታ ልታየኝ ትፈልጋለች። እኔም ባልሄድም እሷ ስትመጣ አንድ ቀን ጎቴ ምን አላት፣ እኔ እየሰማሁት አልመሰለውም እና ልጅቷ አንቺ ስትመጣ ጸባይዋ ይቀያየራል፣ አንቺ መተሽ ስትሄጂ ለአንድ ሳምንት ኖርማል አትሆንም፣ በጣም ትቀያየራለች እና ባታይሽ ጥሩ ነው ይላታ ሲለው ሰማሁኝና አይ እንደዛ ከሆነ በቃ አልመጣም፣ ችግር የለም ትልመድ እናንተ ጋር እኔማ ከናፈኳት ብዬ ነው የምመጣ። እኔ ስመጣ የምትቀየር ከሆነ
አለመምጣት ይችላል ብላ እሺ ብላ ሄደች። እኔ ይሄን ሲሰማ በጣም አጎቴ ላይ ቂም ያስኩት። በቃ ምንድነው ይሄን ያህል እናቴን እንኳን መታ እንዳላየው ነው ምናምን ብዬ እሱ የሚያረገው ነገር እንትን በቃ ቂም እያያዝኩኝ አትምጪ ስላላት እሷም እንደ ድሮ አሁን በየጊዜው መታ እኔን ማየት አቆመች ማለት ነው። እኔ በጣም በቃ አንዳንዴ ለከሰው በጣም ብዙ ስትናፍቂ መናፈቁንም ታቆሚያለሽ እና አቆምኩኝ። ጭራሽ የሚገርመው አቆምኩኝ። ልክ እነሱ አባቴና እናቴ እንደሆኑ ተቀበልኩኝና ኑሮዬን ቀጠልኩ። ትምህርትም ስላለ ራሴን በቃ እዛ ቀጠልኩኝ ገባሁበትና ማናፈቁንም አቆምኩት። ይሄ ሁሉ ከ9 ልጆች መሀል ወጥቼ እንደዚህ ዝምታ ምናምን ውስጥ ሲገባ ከብዶኝ ነበር በጣም። ቢሆንም በቃ ረሳሁት። ከአይን የራቀ ከርብ ርቃል እንደሚባለው ተውኩኝና ህይወት ቀጠልኩኝ። እዛው እየተማርኩኝ ስድስተኛ ክፍል ሲደርስ እንትን አሁን በቃ አደኩኝ። ደግሞ ምንም አይደለም፣ መልኬም ቁመቴም ምንም አይደለምና ብዙ ሰው እኔን ይፈልጋልና አጎቴ ደግሞ ትንሽ ኃይለኛ ነው። ሲጠይቁት ገና ልጅ ናት ትማር ገና ልጅ ናት ይላቸዋል። ብዙ ወንዶች እንደዛ ጠየቁት፣ ግን ልጅ ናት ብሎ ይከለክላል። ከዛ ልክ 6ኛ ክፍል ሲሆን አንድ በትክክል በቃ ቆርጦ ማለት ነው ሽማግሌ ይልካል አጎቴ ጋርና አይሆንም ገና ልጅ ናትና በጣም እሷን ማግባት ከፈለክ 1 አመት ጠብቅ ይለዋልና ይሄኛው ደግሞ 1 አመት ትንሽ ቆየና 1 አመት መጠበቅ ትግስት አልነበረው መሰለኝ ሄዶ ሌላ አገባ። እኔም ደግሞ ቀጠልኩኝ ህይወት። ልክ ከዚህኛው 1 አመት እንደቆየን ሌላ ሰው ይመጣል ማለት ነው። ይሄ ሰው ሲመጣ አጋጣሚ ሆኖ እሱ ዲያስፖራ ነው እና ቤተሰቦቹ አለ የተባለ ቆንጆ ሴቶች እንዳለ አሳዩት። እሱ ደግሞ አልወደደውም ሁላቸውምና ጓደኛ አለውና አንተ እንደዚህ የምትባል ልጅ ቤተሰቦቼ ሁሉም ሴቶች አሳይተውኛል፣ ግን እኔ እዛ ሆኜ ያቺ ልጅ ቆንጆ እንደሆነች ሰምቻለሁ፣ ቤተሰቦቼ አላሳዩኝም፣ እስቲ አንተ ያሳየኝ ይለዋል ጓደኛው ማለት ነው። ስለው ጓደኛው ደግሞ አንተ ቤተሰቦቼን እሷን ያላሳዩህ መጀመሪያ ምናልባት አምና የዛሬ አመት እኮ ወንድም ፈልጓት 1 አመት ጠብቅ ተብሎ 1 አመት አልጠበቀም፣ ወንድም አገባ። ሁለተኛ ለአንተ ለመጠየቅ እንትን አልፈለጉም ይሆናል እንጂ ልጅቷ በጣም ቆንጆ ናት ይለዋል ማለት ነው። ከዛ እና ወንድሜም እሷን አልጠበቃትም አገባ። እኔ ይሄ ሁሉም ነገር አላቅም፣ ግን በጣም ቆንጆ እንደሆነች ሰምቻለሁ፣ ግን ማየት ፈልጋለሁ ውሰደኝ ስለው አጎቷ ኃይለኛ ነው፣ እሷም በጣም ፈሪና ዝምተኛ ናት። አይሆንም እንደዚህ መውሰድ፣ ግን ከትምህርት ስትለቀቅ ከሩቁ ላሳየህ ይችላልው ይለዋል ማለት ነው። ከዛ ትምህርት ነበርና 10 ሰዓት 11 ሰዓት ነው የምንለቀቀው። በሩ ላይ ጠብቆም ከሩቁ አሳየው ማለት ነው። እኔ አላየሁም እያዩኝ እንደሆነ ማለት ነው። ጓደኛው ወስዶት ከትምህርት ሲወጣ ያው እቺ ናት ብሎ ከሩቁ አሳያት። አዎ እንደተባለው ነው ቆንጆ ናት ብሎ ተመለሱ። በሁለተኛም ቀን እኔ እኮ ያቺ ልጅ ቀርቤ በደንብ ላያት ፈልጋለሁ ይለዋል ለጓደኛው ማለት ነው። አንተ ልጅ ምንድነው ወይ በቃ ለቤተሰቦች ንገርና ራሳቸው ይውሰዱ፣ እንደዚህ አይሆንም፣ ከፈለክ ይሰሙሃል፣ ያንተ ምርጫ ነው። ደግሞ ቤተሰቦቹ እያቻከሉት ነው፣ ትንሽ ጊዜ ይዘ ስለመጣ ቶሎ ውሰንና ሰርጉ ይደረግ እያሉት ስለነበረ ቶሎ ወስን እያሉት ስለነበረ እነሱ ያሳየቹ ሴቶች ላይ መወሰን አልቻለም። ቀኑ እየሄደ ነው፣ ቶሎ ወስንና ንገርንና ሰርጉን እናድርግ እያሉክ ነው። ሰዓትን አታባክን፣ እሷን ከፈለክ ራሳቸውን ጠይቁና ቤት ይውሰዱ፣ እንደዚህ ከሩቁ ማየቱ ላንተም ጥቅም የለውም ስለው አይሆንም አንዴ ብቻ እንደዛው እንደዛሬው እንያት ይላዋል። የኛው ጓደኛው ደግሞ ያው ይሄም ዲያስፖራ ስለነበረ ይሰማዋልና ወይ ደግሞ ለምን ባጃጅ ነበረው ባጃጅ ይዤ ለምን ራይድ እንደሚሰጠው ሰው ለምን አንወስዳትም እስከ ቤቷ ለምን አናደርሳትም ይለዋል። አይ ይሄማ ጥሩ ሀሳብ ነው ይለውና ባጃጅ ይዞ ትምህርት ቤት በር ላይ ጠበቁኝ ማለት ነው። ገና ሳልወጣ ጓደኞች ልኮብኝ እየተጠበቅሽ ነው ባጃጅ መጥቶ ያኔ ባጃጅ ልክ እንደ አውሮፕላን በቃ በሩ ላይ ሲጠብቀኝ
ማለት ነው። ከዛ እየተጠበቅሽ ነው ዛሬማ በራይድ ነው የምትሄጂ እየጠበቁሽ ነው ስለኝማ አላወኩም። ጭራሽ ማናቸውም አላውቅም። እኔ በአይን ያኛው ጓደኛው በአይን እንታያያለን እንጂ በጣም ፈሪ ስለነበርኩ እሱን ራሱ እኔ ሰላም የሚል ሰው አልነበርኩምና ሁለት ጓደኛ ብቻዬን በጭራሽ አይሆንም ብዬ እነሱ ጋር ማለት ባጃጁ ላይ ሊወጣላቸው አልቻልኩም። አይሆንም ማለት ጭራሽ አይሆንም። ከዛ እሺ ሁለት ጓደኛሞች ነበሩኝና እነሱ ደግሞ አንቺ አግኝተሽ ነው እዚህ በእግር ሁሌ ስንሄድ እስቲ ዛሬ አልፎልኝ እዚህ ባጃጅ ጠብቆ ነው እንዴ ማን ሳፈረው የራስሽ ጉዳይ ብሎ እንትቶ ገቡ ማለት ነው። እነሱ ሁለት ጓደኞች ሲገቡ አንቺ ልጅ ግቢ አንቺ በዚህ ነው የምንሄደውና እናደርሳችሁ እያሉ ይለምኑኛል። እኔ በእግሬ ካልሄድኩ ብዬ ግግም እነሱ ደግሞ የራስሽ ጉዳይ ብሎ ገቡ። ሰዎቹም ደግሞ ዋናው ሰው የሚፈልጉት እኔን ስለነበሩ እንደዚህ እኔ በእግሬ እራመዳለሁ እነሱ በትንሽ እየነዱ ከኔ ጋር አሁን አፈርኩኝና ምን አይነት ጣጣ ነው ብዬ ገባሁኝ። ውስጡ ገብቼ ጭራሽ ቤት መውሰድ የማይታሰብ ነው። የሚያቀኝ ሰው ራሱ እንዳያየኝ የኔ በቃ በጣም ፈርቻለሁና እንደዛ ወስደውኝ ትንሽ አየኝ። እንደዛ አላወኩትም እኔን። እሱ ከሰዓት ልክ ቤት ሳንደርስ ወረድን ሄድን። ማታ ደግሞ እኔ ይሁን ሌላ የሚሄድበት ቦታ ነበረኝና እዛ ሄጄ 3 ሰዓት ላይ ሲመለስ ቤት ናቸው እና አየዋቸው። ትንሽ መጋረጃ ትንሽ መጀመሪያ ጫማ ውጭ ላይ ስላየው እንደዚህ ግልጽ አድርጌ ሳየው የቀኖቹ ሰዎች ናቸው። በጣም ደነገጥኩኝ። ወይኔ በቃ ራሳቸው ወስደውን ይሄን ለመናገር እዚህ ድረስ መጡ ማለት በጣም ከባድ ነው ለኔ። አጎቴም ኃይለኛ ስለነበረ ይከብዳል እንደዚህ አይነት ነገርና እኔ ይሄንኑ ነገር ሊናገሩብኝ ያመጡ መሰለኝና ቤት አልገባሁም። ዝም ብዬ እየፈራው ማታ ነውና በረንዳ ላይ ቁጭ አልኩኝ። እነሱ ደግሞ እኔ እስኪመጣ እየጠበቁ ነው እና ቁጭ አልኩኝ። አትመጣም እንዴ? ተጠበቅኩ። እሺ በቃ ሄጄ ይሄ ጎረቤት ጋር ሂዳ ከሆነ ልያት ብላ ያጎቴ ምስት ትወጣለች። ስትወጣ በሩን ተጠግጭ ፈርቼ ስለነበረ በሩን ጠጋ ብዬ ቁጭ ብያለሁ። አንቺ እዚህ ጋር ምን ትሰሪያለሽ? ለምን አትገቢም? ቆየሽ ብዬ እኮ ሊጠይቃቸው ወጥቼ ነው ስለው አይ ፈርቼ ነው። ማናችሁ? ከየት ነው የመጡት አልኳቸው። አይ እንግዳ ነው ይሄ ሰላም ሊለን ነው መጣ ከውጭ ነው የመጣ ምናምን ስትለኝ ሰላም ሊለን ነው ብዬ ቶሎ ገብቼ እንዴ ሰላም አትይንም እንዴ አሉ። ሰላምታ ማለ ብዬ ያኛው ጓደኛው እጁን ጨብጬ ይሄኛውም እጅ ሰጥቼ ሊሄድ ሲል ተነሳና ሀግ አደረገኝ ማለት ነው። እዛው ቀለጥኩኝ። በተለይ የአጎቴ ምስት እሷንም በጣም ነው የምፈራት። እሱ ፊት ሳቅፈኝ በቃ ልቤ ቀለጠች። ቅልጥ ነው ያልኩኝና እንደዚህ አይነት ሰላምታ ማለ እኔ የመጀመሪያ ነው እውነቱን ለመናገር እንደዛ ሰው ሰላም ሲለው እና እንደዚህ አይነት ሰላምታ ማለት ምን አስቦ ነው ይሄ ልጅ ብዬ ቅልጥ ብዬ እንደዚህ በቃ እያንቀጠቀጠኝ የሩጬ ሌላ ክፍል ገባሁኝና ልቤ እየመታ ነው በጣም። ምንድነው ይሄ ነገር ብዬ ማለት ነው። ቀን እዛ አገኘኋቸው፣ አሁን ማታ እዚህ ናቸው። ምንድነው ምን እየሆነ ነው ብዬ በጣም ብዙ ጥያቄ ራሴን እየጠየቅኩኝ ልክ እኔ እንደዛ ሰላም ብያቸው 5 ደቂቃ ሳይሞላ እነሱም እየረፈደ ስለሆነ በቃ እንሄዳለን ብሎ ተነሱ ማለት ነው። ያጎቴ ምስት ደግሞ ግልጽና ያው እሱም ሊያገባ እንደሆነ ስለመጣ ታውቃለችና እንዴ መጀመሪያውን እኮ አንቺ ነበር ሲጠብቁ የነበረው። አየሽ 5 ደቂቃ አልቆዩም አንቺን ሰላም ካለሽ በኋላ ወጡ አለችኝ። ምንድነው ለምን ስላት ምንም ልትለኝ አልቻለችም። ዝም አለችኝ። እኔም ዝም አልኩኝ። ጠዋት ላይ ያው ትምህርት ከሰዓት እንደመሆነ የማጣን ቁርስ ከበላን በኋላ ቤት አስድጄ እቃ እያጠብኩ እያለ መጡልሽ እንደገና ማለት ነው። ሲመጡ ከሩቅ አየሁኝ። በጣም ደነገጥኩኝ። ማታው የገጠመኝን ስለማውቀው ድንግጥ አልኩኝና እጄ ላይ የነበረውን ቆሻሻ እንደዚህ እጄ ላይ አይደለም እግሬ ላይ ጠራርጌ ቁጭ ብዬ እቃ ማጠቡን ቀጠልኩኝ። ጓደኛው ደግሞ እዛው ትንሽ ራቅ ብሎ ከልጆች ጋር እያወራ ቤት ማንም አልነበረም፣ እኔ ብቻ ነኝና ማንም የለም። እንደ ሰላም ነሽ ተናደርሽ አለኝ። ተናደርኩ አልኩት። በቃ አንገቴን እንደዚሁ እንደደፋው ነው። ቀና ብዬ ማየት ራሱ አልፈራሁም። እና ላግዝሽ እንደ እቃ እያጠብሽ ነው ስለ አይ ምን ያስፈልጋል? እኔ በቃ ተንተበተብ አሁን እንደምሆነው ነው የሚሆነው። በጣም ከፍራቻ የተነሳ ማለት ነው። አረ ችግር የለም
እሺ በቃ ሰላም ልል ነበር የመጣ ነው ማንም ከሌለማ መመለስ አለብን ማለት ነው ሲለኝ አይ ግቡ እንጂ ምናምን ብዬ ስላቸው አይ አንገባም በቃ እንሂድ ብሎ ተመለሱ። በቃ በሶስተኛ በዚህ በጠዋቱ ቀን የመጣ ቀን ወስኖልሻል ማለት ነው ሰውየው እኔን ለማግባት ወስኖ ተመለሰ። ቤተሰቦቹ ጋር ሂዶ ጊዜም እየሄደ ነው። እናንተም ያው ቶሎ ሰርጉን ምንም ሊደረግ እየጠበቃችሁኝ ነው። እኔ እናንተ ያሳያችሁትን ሴቶች ማንም አልወደድኩትም፣ ግን ያቺ ልጅ ወድጃታለሁ፣ እሷን ነው ማገባው፣ እሷ ጋር ሽማግሌ ላክ ይላቸዋል። ቤተሰቦቹ ደግሞ ያቺ ልጅ አው በጣም ቆንጆ ናት፣ ይሄ የሚቀጥለው 3 አመት ለማግባት ሐሳብ ያለው ወንዶች ይመኛታል፣ ግን ባለፈው አመት ለወንድም ፈልገን ልጅ ናት 1 አመት ጠብቅ ተብሎ ወንድም ደግሞ አሁን ሌላ አግብቷል። ቢሆንም ግን እንደገና ሁለተኛ ላንተ ልንጠይቃት አንችልም ሁለተኛ ሲሉት እና ወንድምም እንደሆነ ሌላ አግብቷል ለምንድን ነው ማን ጠይቀው ማለት ልጅቷ እውነቱም ልጅ ነበር፣ አሁን ራሱ ልጅ ናት፣ ያኔም ልጅ ነበረች ምናምን ሲሉ ቤተሰቦቹ ትንሽ ያኔ ስለተቀየሙ መላክም አልፈለጉም። ግን ያው እሱም የሱ ፍላጎት ስለሚከበር ላኩ ማለት ነው ሽማግሌ። ምን አረጉ? ግማሹን አባቴ ጋር የወለዱኝ ቤተሰብ ጋር፣ ግማሹን ሽማግሌ ደግሞ አጎቴ ጋር ተላከ። ልክ እኔ ያጎቴ ጋር የመጣውን ሲሰማ እንዴ አው ልጅቷ አሁንም ልጅ ናት ስለው ያኔ እኮ 1 አመት ብላ ነበር፣ ከዛ እስካሁን 1 አመት ሞልቷል እና ምንም ችግር የለም በዚህ እድሜ ልጆች ያገባሉ ስለው ከሆነ እሺ ልጅቷ እኔ ያሳደግኳት እንጂ የኔ አይደለችም፣ ቤተሰቦች አሏት፣ ብዙ ዘመድ አላት፣ እነሱን አማክሬ ልንገራችሁ ስላቸው እዛም እኮ የወለዱት ቤተሰብ ጋም ሽማግሌ ልከን እነሱ ያሉት ልጅቷ ላጎቷ ሰተናታል፣ እሱ ነው ያሳደጋት ከልጅነቷ፣ እሱ የሚመቸው ሁሉ መወሰን ይችላል፣ እሱ ነው የሚችለው ማለት የኛ አይደለችም ወለናት እንጂ እሱ ነው ያሳደጋት ብሎናል እና ውሳኔው ያንተ ነው ይሉታል አጎቴ ማለት ነው። ነው ለኔ ነው ማለት እኔ ጋር ነው ውሳኔ አው ወስን ብሎ እሱን በቃ በኃይል ሲያዙት እሱም ወሰነና እሺ ተባለ። አሁን ሰርጉ በቃ እሱም ቀን ስለሌለ ምንም ጊዜም አልወሰደውም፣ ሁሉም ነገር በስንት ሳምንታት ውስጥ ነው እየሆነ ያለውና አጉ ይዘሻል ይሰማ ይዘሻል መሰለኝ። እሺ ምንም አልያዘኝም እየሰማን ነው በደንብ እሺ። እና ሰርጉ አጋጣሚ ሆኖ ፋይናል ፈተና እየተፈተነ ነበርና ሐሙስ ሄጄ አርብ ላይ የከተማው የገበያ ቀን ነውና ለካ ሰርግም ስለተወሰነ ብዙ እቃ ሲገዛዛ አየው። ያው እንደዚህ ሽንኩርት ማንተም ነገር አለ አይደለ ለሰርግ ተግዛዛ እና ሐሙስ ሲመለስ ነው አርብ ላይ ሲመለስ የገበያ ቀንም ስለነበረ ብዙ ነገር ተገዛዝቶ አየሁኝ። ምንድነው ይሄ ሁሉ ስለ ሰርግሽ እኮ ነው ይሉኛል። መቼ? እሁድ። እንዴ ነው ማንን? እሱ ልጅ እና አጋጣሚ እውነቱን ለመናገር ያ ልጅ ልቤ ለሱ ደንግጧል። ያው ብዙም እንደዚህ ፍቅር ባይባልም ደንግጦላታልና እና ብዙ ጓደኞቼ ታድለሽ አንቺ የዚህ ሀገር ኑሮ ልትገላግሊ ነው፣ ልጅ እኮ ወዶሻል እያሉ ነው ይሉኛል። እና እኔ ደርሼ ዛሬ ታድለሽ ተባልኩኝ። እንዴ ታድለሻል ስለተባልኩ ብቻ ያ ነገር ፈለኩት እንደውም ማለት ነው። እና ትምህርትማ ምን ያደርግልኛል ለዛ ከሆነ በቃ ይቅር ብዬ ፈተና ፋይናል ነበርና ቀራሁኝ። እና አስተማሪው ደግሞ በጣም ይጠብቀኛል። እንዴ አርፍዳ ነው ትላንት ነበረች የት ገብታ ነው ብሎ ለካሱ መገና ማንም ሳይጠይቅ ትንሽ ጠበቀኝና አትመጣም እንዴ ልንጀምር ነው ክፍል ውስጥ ስለው ያው ሰው ብዙ ሰማና እሷ እኮ እሁድ ሰርጓ ነው አትመጣም እንጀምር ፈተናው ይሉታል። እሁድ ሰርጓ ነው አዎ እሺ ጀምሩ ይላቸዋል ማለት ነው። ለልጆቹ ጀመሩና ተፈተኑ። ብዙ ሰው በዛ ሰማ ትምህርት ቤት ውስጥም እሁድ ሰርጓ ነው ለዛ ነው ፋይናል ያልመ ጎበዝ ተማሪ ነበርኩኝና በዚህ ጊዜ ትቀራለች የሚባል አልነበርኩም። እሁድ ሰርጓ ስለሆነ በቃ እሷ ከዚህ በኋላ ትምህርት ምን ያደርግላታል ልትሄድ ነው ታድላ ተገላገለች ይላል ማለት ነው ሰው ሁሉ ማለት ነው። እና በጣም ደጋግማ እንደነ ኮሜንት ኮፒ ፔስት እያደረገች ነው። ሀቡ ትናንትና የእርዳታ ብር አስገብቼ ነበረ ዋትስአፕ ለአውራሻ ደግሞሽ ነው አንጻፍሽልኝ ሪሲቱ በምን ልላክልሽ? ሪሲቱ ከበደሽ ይከብዳል ኪሎ አለው ያሽ ሪሲቱ ማሬ ገና እኔ ትንሽ ፋታ ያስፈልገኛል። 146 ሰው ትናንት መዘገብ አይደል ፎቶ አንስቼ ለሞዴሬተሮች ላኩላቸው እንዲያግዙ
የተለያየ ሰው ሴቭ 146 ሰው ሴቭ ተደርጎ ዋትስአፕ ግሩፕ ተከፍቶ እዛ ላይ ቮይስ ሳስቀምጥ የዛኔ ትልኪዋለሽ ማሪ። አይከብድ ደረሰኝ ኪሎ የለው ያዥ በእጅሽ። ዋናው ብሩን ማስገባትሽ ነው። እሺ እናቴ እኔ ቤት እርዳታ ለመጀመሪያ ጊዜሽ ከሆነ የምትሳተፊው 1 ቀን 2 ቀን 3 ቀን ይፈጃል። ዋትስአፕ ግሩፑን ለመክፈት ተከፋፍለው ሞዴሬተሮች ሴቭ ያደርጉና ዋትስአፕ ግሩፕ ይከፍታሉ። እኔን አድ ያደርጉኛል። እኔ እዛ ላይ ገብቼ ቮይስ አደርጋለሁ። እባካችሁ ይሄ ግሩፕ የተከፈተው ለከሌ እርዳታ ቃል ለገባችሁ ሰዎች ነው። ቃል የገባችሁ ሰዎች ደረሰኝን እዚህ ግሩፕ ላይ ላኩ ስል የዛኔ ያስቀመጥሽውን ደረሰኝ ትልኪዋለሽ። እሺ እናት ቴንኪው ክበሪ። እሺ እሺ ሙኒት ትቸኩያለሽ ወይስ ወደ ታሪኩ እንሂድ? ታሪኩን እንጨርሰው ወይስ ትቸኩያለሽ? ጨርሽ። እሺ ግን ያው ታላቂ ቅድሚያ ሚልዬ ያቺ ታሪክ ረጅም ስለሆነ እንቀጥለዋለን። ሙኒትን እናስተናግዳት። እሺ